ማሻአላህ። ስለዚህ ነቢያት ከምን የተነሳ ከወይን ጠጅ የተነሳ ይስታሉ። ኢየሱስ አልሳተም። ኢየሱስ ኮንክሉዥኑ ምንድን ነው የሚሆነው? ኢየሱስ በስካር የተነሳ ሲስት ነበር ማለት ነው። እዛ ኮንክሉዥን ላይ እንደርሳለን። ኦኬ፣ እንደሚስት ደግሞ ላሳያችሁ አንድ ሁለት ማስረጃ እንደሳተ ኢየሱስ አንድ ሁለት ማስረጃ ላሳያችሁ። አሁን ምሳሌ ብትመለከቱ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 እንክፈተው። የዮሐንስ ወንጌል ምዕራፍ 10 የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ሁላችሁም አውጡ። የዮሐንስ ወንጌል ምዕራፍ 10 ምዕራፍ 10 ቁጥር 34 እንደዚህ ይላል። ጌታችን መልሶ እንደዚህ አላቸው። ኢየሱስ መሆኑ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በኦሪታችሁ ተጽፎ የለምን አላቸው። በምናችሁ አለ ፓስተር? በኦሪታችሁ አላለም? እሺ በኦሪት ላይ ምን የሚል አለ? እኔ አማልክት ናችሁ የሚል አለ። እኔ አማልክት ናችሁ የሚል ላይ አለ፣ ኦሪት ላይ አለ አይደለ? ኢየሱስ ኦሪት ላይ እንደዛ የሚል ነገር አለ የለም? መዝሙር 86 አካባቢ ነው ያለው። መዝሙር ላይ ነው። መዝሙር 86 ላይ አለ። መዝሙር 86 ላይ ታገኙታላችሁ። ግን ኢየሱስ ምንድን ነው ያለው? ኦሪት ላይ ነው ያለው። ኦሪት ደግሞ መቼም እንደምናውቀው መዝሙር የዝማሬ መጽሐፍ ነው እንጂ የህግ መጽሐፍ አይደለም። ምሳሌ አማርኛ ብትመለከቱ በህጋችሁ ይላል። የህግ መጽሐፍ ስንት ናቸው ከተባለ ተመልከቱ። ቡክስ ኦፍ ግራውንድ አስ ቡክ ኦፍ ላው አር ኤግዛክትሊ ዛት አለ። አምስቶች መጽሐፍ ናቸው አለ። ፋይቭ ቡክስ አለ። አምስቱ መጽሐፍ ዘፍጥረት፣ ዘራእይ፣ ዘጸአት፣ ዘሌዋውያን፣ ዘዳግም አምስቶች ናቸው። ስለዚህ ከአምስቱ መምጣት አለባችሁ። ከአምስቱ ካላመጣችሁ ምን አድርጓ ስተዋል ማለት ነው። ከምን የተነሳ ሳትን ደግሞ ስንል ኢየሱስ ለምን ሳተ? ከምን የተነሳ ሳተ ስንል ደግሞ እዚህ ጋር መጽሐፍ ቅዱስ መጣና ነብዩ አለ ከሚያሰክር መጠጥ የተነሳ ይስታሉ አለ። በምን? ከወይን ጠጅ ማለት ነው። ኢየሱስ ደግሞ የወይን ጠጅ ሲጠጣ ነበረ። እዚህ ጋር ያው እየጠጣ ነበር፣ እየጠጣ መጥቶ ነበር ኢየሱስ። ስለዚህ ኢየሱስ ከሚያሰክር መጠጥ የተነሳ ስቷል። ምን ሳተ ከተባለ ኦሪት ላይ የለውን ነገር ኦሪት ላይ እንዳለ አድርጎ ሲያወራ ነበር ማለት ነው። አህመድ ሂድበት ጨምርበት በደምብ እዚህ ጋር አሁን መለስ አድርገውና ዋናው ከሆነ እንደ ነቢይ ዋናው ትልቁ አፌክት የሚመጣው ምን መሰላችሁ? እንትኑ ላይ ነው። አሁን ኢሳይያስ ላይ ተመለስና ይንቡ መጨረሻ ላይ የተናገረው ነገር ምንድን ነው? በእንትን ኢሳይያስ ላይ መጨረሻ ላይ ምንድን ነው የሚለው? በራእይ ይስታሉ አለ። ራእይ የሚለው እንቅልፍ ልባቸውን አይደለም። ራእይ የሚለው ህልማቸውን አይደለም። ራእይ የሚለው ዳይሬክትሊ ነቢያት የአምላክን ቃል ተቀብለው የሚያስተላልፉ አካላት ናቸው። በራእይ ይስታሉ የተባሉት ያንን ነውና ክርስቶስ የመጣበት ራእይ ላይ እኔ አማልክት ናችሁ ተብሎ በኦሪት የተጻፈ አይደለም ምናምን ብሎ ተናገረ። አስቡት። በኦሪታችሁ ይላል፣ አንዳንድ እንትን ላይ ደግሞ በህጋችሁ ይላልና ኦሪት የሚለው አምስቱ ነው እንግዲህ ፔንታተክ የሚባሉት አምስቱ መጽሐፍት ናቸው። ዘፍጥረት፣ ዘሌዋውያን፣ ዘጸአት፣ ዘዳግምና ዘኍልቍ ናቸው። ከዛ ውጭ የኦሪት የሚባል ነገር የለም መጽሐፍ ቅዱስ ላይ ስታዩት። በቃ ቶራ የሚባለው ህግ የሚባሉት እነሱ ናቸው። የህግ መጽሐፍት እነሱ ናቸው። ህግ ሲባልም በእንትኑ ላይ ሌላ ቨርዥን ላይ ህግ ሲባልም እሱ ነው። በቃ መዝሙር ላይ ህግ አይደለም እና ያ ነው። ራእዩ ላይም ስህተት አጋጥሞት ነበረ እንደ አንድ ነቢይ። ከምን ሲባል በቃ የሚስቱት ከወይን እንደሆነ ለነቢያት ኢሳይያስ አስቀምጦልናል። ኢየሱስ እየበላ የወይን ጠጅ እየጠጣ ስቷል። እና ከሳተበት መካከል ደግሞ አንዱ ምንድነው ህግ ያልሆነ ነገር ህግ ብሎ ተናገረ ማለት ነው። በጣም ለዋወጠው። በቃ እኔ አሁን መሳት ብቻ ሳይሆን አህመድ የሌለ ነገር ደግሞ ራሱ ያወራል። መጽሐፍ ቅዱስ የሌለ ነገር አለ እያለ ያወራል። ታውቃለህ እንደሚያወራ የሌለ ነገር አንዳንድ ቦታዎች አሉ። እስቲ በጣም ብዙ ቦታዎች አሉ። እስቲ አንድ ልጥቀስልህና ይሄ ነው። እስቲ የዮሐንስ ወንጌል ምዕራፍ 7 ቁጥር 8 እንደዚህ ይነበባል። በእኔ የሚያምን አለ ተናጋሪው ኢየሱስ ነው። ምን አለ? በእኔ የሚያምን መጽሐፍ እንዳለ ምን እንዳለ መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ከሆዱ ውሃ ይፈልቃል ምን እንዳለ? መጽሐፍ እንዳለ። የትኛው መጽሐፍ እንደዛ የሚል ነገር አለው? ቀጥል። የትኛው መጽሐፍ ላይ የለም? መጽሐፍ ቅዱስ ያነበብከዋል እንደሆነ ግን እዚህ ጋር ምን የምግተናሰል መጽሐፍ አብዛኛው ጊዜ መጽሐፍ እኮ አይደለም የተፈለገበት መጽሐፍ አይደለም ኢየሱስ መጽሐፍ ሲል እዚህ ጋር በቃል ደረጃ ነው ይላሉ። እና ለዚህ ደግሞ አንድ ውድቅ የሚያደርግባቸው ኮመንታሪ እንጥቀስ። ካምብሪጅ ኮመንታሪ ብትመለከቱ እንደዚህ ይላል። ዚስ ፍሬዝ ይሄ ጥቅስ አለ አንደብትሊ ካለምንም ጥርጥር ሪፈርስ ቱ ዘ ወርድ ዛት ፎሎ ቀጥሎ ስላለ ወደ ስለ እግዚአብሔር ቃል ነው የሚያወራ ካለ በኋላ ነገር ግን
ኢን አስማች አለ አስኖ እንደምናውቅ ከሆነ አለ ሰች ቴክስት ኢዝ ፋውንድ ኖ ሰች ቴክስት ኢዝ ፋውንድ ኢን ስክሪፕቸር አለ በመጽሐፍ ላይ እንደዚህ የሚል ቴክስት አልተገኘም አለ። ኖ ኖ ኖ ሰች ቴክስት ኢዝ ፋውንድ አለ የተገኘ ጥቅስ ምንም አይነት የለም ብሎ ያስቀምጣልና ስለዚህ ኢየሱስ የተናገረው ጥቅስ መጽሐፍ ቅዱስ ላይ የለም። መጽሐፈ እንዳለ የተናገረው ጥቅስ መጽሐፍ ቅዱስ ላይ የለም። ስለዚህ ከየት አመጣው ኢየሱስ ይሄን ጥቅስ ከየት አምጥቶ አወራ? አያችሁ። ስለዚህ ሲት ነበር ኢየሱስ ማለት ነው። ወይ ጠጅ እንግዲህ እንደሚጠጣ አይተናል። ኢየሱስ ወይ ጠጅ እንደሚጠጣ ቃል በቃል ቅድም አይተናል። ጠጥቷልም። በዚህም አይከራከሩም ክርስቲያኖች። ለምን እየጠጣ መጣ ይላል። የወይን ጠጅ ይላል። በዚህ አይከራከሩም። ጠጥቷል ኢየሱስ የወይን ጠጅ። መጽሐፍ ቅዱስ ምንድን ነው የሚለው? ከሚያሰክር መጠጥ የተነሳ ከወይን ጠጅ የተነሳ ይስታሉ። ከምን የተነሳ? ከወይን ጠጅ። ስለዚህ ማጠቃለያ ምንድነው ከተባለ ኢየሱስ ከሚያሰክር መጠጥ የተነሳ እሱን ጠጥቶ ስቷል። መጽሐፍ ቅዱስ ላይ ጥቅስ እንዳለ አድርጎ አውርቷል። ሲቀጥል ደግሞ አምታቷል መጽሐፍ ቅዱስን የኦሪትን መጽሐፍ መዝሙረ ዳዊት እያለ ይጠራል። እነዚህ አምታታ እንደዚህ ማለት ነው። ቀጥል አህመድ። መሳት ሲባል መንገድ እንዳይመስላቸው አብዛኞቹ ክርስቲያኖች ካላችሁ መሳት ሲባል አንድም ራእይንም ጭምር ነው። ከራእይም መሳት ከወይን ጠጅ የሚመጣ አፌክት እንደሆነ በነቢያት ላይ ተናግሯል። መጽሐፍ ቅዱስ ላይ ያሉ እግዚአብሔር ባልደረቦችን ስታዩ የወይን ጠጅ ይነካሉ። በቃ የምነካቸው ነው የምትሉት እንዳለ መጽሐፍ ቅዱስ ላይ እና ወይን ጠጅ ራእይ ላይ ያስታል፣ ተግባር ላይ ያስታል። ክርስቶስ ላይ ደግሞ ያለው አፌክት ምንድነው? ራእይ ላይ ያሳተው፣ የሚናገረው ነገር ላይ ያሳተው። እንዴት ከተባለ ያው ኢምራን እንደነገረን በአጭሩ በቃ ኦሪት ያልሆነን ኦሪት ይላል፣ ህግ ያልሆነን ማለት ነው ህግ እያለ ይናገራል። መጽሐፍት ውስጥ የሌለን ነገር መጽሐፍት ውስጥ እንዳለ አድርጎ ምናምን ይጠቅሳል በጣም ብዙ ቦታ። እሱ ነገርማ ስፍር ቁጥር የለውም ቢፈልግ እና የስክሪፕቸር ውስጥ የሌለ ነገር በቃ አንዳንድ አዲስ እያመጣ ይናገራል። ኦራሊ የመጣ ነገር ኦር በትራዲሽን የመጣ ነገር ነው ወይ? አይደለም። እኛ ጋር ላይ ኪታብ እንደምንለው የሆነ እንደዛ ነው አይደለም። የተባለው ምንድነው? ስክሪፕቸር የተጻፈ ጽሁፍ አለ። ከዛ ውስጥ የሌለ ነገር ኮት ያደርጋል። ግን ያ ነገር አላገኘነውም ነው። በቃ ኢምራን ኮመንተሪ ሲያሳየን ነበር። ብዙ ኮመንተሪ መጥቀስ ይቻላል። ለዚህ ሰው እኔ ከደረስኩበት ፖይንት አንጻር እንትን እናድርገውና ተመለሰን ሪቫይዝ እናድርገውና የመጀመሪያው ምንድን ነበር? ኢምራን አስታውሰኝ፣ ስጠፋብኝ ሪቫይዝ ላድርገው ብዬ ፖይንቶቹ የእስካሁን ነው ሪቫይዝ እናድርገው። አክቹዋሊ ብዙም ዛሬ ስለማልቆይ ኢንሻላህ ዛሬ ያው ሰው ትንሽ ስላለ የምናደርግ መሰለህ 20 ደቂቃ እንጨምርና ከዛ እንወጣለን። 4:30 ላይ እንወጣለን ማለት ነው። እሺ ያው የተነሱ ፖይንቶች የመጀመሪያ ፖይንት ታጠቃላቸዋለህ አንተ። የመጀመሪያ ፖይንት መጽሐፍ ቅዱስ የአዲስ ኪዳን ጸሐፊያን ብሉይ ኪዳን ላይ የጠቀሱት ግን የማይገኙ ጥቅሶችን አይተናል። የመጽሐፍ ቅዱስ ጸሐፊያን የአዲስ ኪዳን ጸሐፊያን ማለት ነው። ብሉይ ኪዳን ላይ አለ የጠቀሱት ግን የማናገኛቸው ጥቅሶችን አይተናል። ከ5 በላይ ጥቅሶችን አይተናል። አንደኛ ፖይንት። ሁለተኛ ፖይንት ደግሞ ኢየሱስ እርስ በርሱ እንደሚጋጭ አይተናል። ወንጌል ላይ ራሱ እርስ በርሱ እንደሚጋጭ አይተናል። ሶስተኛ ደግሞ መጽሐፍ ቅዱስ ላይ ያለው ኢየሱስ ስብዕና እንዳለው አይተናል። አራተኛ ደግሞ እመጣለሁ እንደቀረ አይተናል። አምስተኛ እንደ ዋሻ አይተናል ኢየሱስ መጽሐፍ ቅዱስ ላይ። አሁን ደግሞ እንደሰከረ አስካይ መጠጥ ራሱ እንደጠጣ አይተናል ማለት ነው። ስድስተኛ ይህን ይመስላል። በጋራ ምዕመኑን አሞኙት ማለት ነው። ጸሐፊውም አሞኙት፣ መጽሐፍ ቅዱስ የተሳለውን ክርስቶስ ደግሞ አሞኙት ህዝቡን እና ይህንን ይመስላል። እዚህ ላይ ሪፊት የምታደርጉ ክርስቲያኖች ካላችሁ ገዝ ላኩና ግቡ። ኢምራን 20 ደቂቃ አለኝ እያለ ነው እና እዛ ውስጥ ገብታችሁ እንደው ብትሰብኩ እንደ ቁጭ ብለን ስንጠብቃችሁ አይከብድም። እንወስበኩን እና ይህንን ይመስላል። ምን ታደርጋላችሁ ግን ሙስሊም እህት ወንድሞች ኮፒ ሊንክ አድርጉ እስቲ። ኢምራን ቤት እንደዚህ አልነበረም። ማታ ማታ እኮ ኢምራን ቤት እንደዚህ አልነበረም እና ኮፒ ሊንክ አድርጉ። አትሊስት በዚህ ሰዓት ምናምን ቢያንስ 800 ሰው ምናምን ይኖር ነበር እና አይ ቲንክ ሪፖርት ነው ይሆናል። ኮፒ ሊንክ አድርጉ። ሰው መጥቶ ምናምን መማር አለበት። ክርስቲያኖችም መጥተው መስበክ አለባቸው። ወንጌል ለኢምራን መሰበክ አለበት። ወንጌል ለሙስሊሙ ምዕመናን መሰበክ አለበት እና የኢምራን ኒውስ ቤት እንትን እንዲል ኮፒ ሊንክ አድርጉ ሁላችሁም ማለት ነው። ስትመጡ ሼር አድርጉ ምናምን። ማሻአላህ ደስ ይላል። እንደዚህ ኮፒ ሊንክ አድርጉና እንትን ይበልጥ ተደራሽ ይሆናል። ዳዋ የሚባለው ነገር ወጥቶ መናገር ብቻ አይደለም እና እንዲደርስ ራሱ ማድረግ ትልቅ ጥሪ ነውና እንትን አድርጎ ኮፒ ሊንክ በማድረግ ላይ በርቱ እና ምርጦች ይህን ይመስላል። ክርስቲያኖች ካላችሁ ግን ብትገቡ ደስ ይለናል። እስካሁን ቁጭ ያለውም ለዛ ነው ምናምን እና ኮፒ ሊንክ አድርጎ ሙስሊም ወንድሞች እንዳትረሱ። እሱን የኢምራን ኪንግደም መመለስ አለበት።
እና ኢምራን ምን ትላለህ? ኪንግደም ደስ ይላል። እናመሰግናለን ፓስተር። ይፍቱን ይባርኩን ብያለሁኝ። በጸሎታችሁ አስቡን። ቃል ሕይወት ያሰማልን። ኦኬ ያው ኮፒ ሊንክ ማድረግ አለባችሁ። ትክክል። አይ ቲንክ ሪፖርት ነው እኔ ጋር አስመቶብኛል። የሆነ ቫዮሌሽን ነገር ነው የሚለው እና ኮፒ ሊንክ አድርጉ። ሁላችሁም ሪፖርት ነው እና ሁላችሁም ኮፒ ሊንክ አድርጉ። አይ ቲንክ በቅርቡ ይስተካከል ያስባለሁኝ። እኔም ጽፌላችኋለሁኝ ይስተካከል በቅርቡ። ግን ቢሆንም ኮፒ ሊንክ አድርጉ እናንተ። ይሄን ይመስላል ኢንሻአላህ። ስለዚህ በዚህ እናጠቃለውና ክርስትና ላይ ያለውን ፖይንት ወደ እስልምና እንምጣ አይደል አህመድ? ያ ይቻላል። በቃ ጀዛኩሙላህ። ክርስትና ላይ ያለውን ፖይንት በዛሬ በዚህ እናቆመዋለን። ቀጥለው ወደ ምን እንመጣለን? ወደ እስልምና እንመጣለን። እስልምና ብዙም አንቆይም ነግራችኋለሁ። ከዚህ በኋላ 20 ደቂቃ አለ። አሁን ምንድነው የምናደርገው? ጥያቄ ብቻ ጥያቄ ወይም አንድ ትምህርት እናስተምር። እንደ አህመድ የሆነ ቀለል ያለ ፖይንት እኔ ምን አይነት ፖይንት አለ ማለት የሆነ ጥያቄ የሚነሱበት አርዕስት ካለ ሰፋ አድርጎ ማየትም ይቻላል። ወር ደግሞ በእንትን በጥቅሉ ሀሳብ አሁን የተወራው ስለ ኢየሱስ ስለሆነ የቁርአን ላይ ኢየሱስ አለይሂ ሰላም ምን አይነት ክብር እንዳለ እንመልከት። በቁርአንና በሐዲስ ከመጣበት ዘር አንስቶ ምናምን እንትን ማለት ይቻላል። እንደዛ ነው ኢንሻአላህ። በቃ ኢንሻአላህ ሰዓትም ስላለ አንድ 20 ደቂቃ በ20 ደቂቃ እስልምና ላይ ኢሳ አለይሂ ሰላም ምን አይነት የተከበረ ነብይ እንደሆነ እንመልከት ማለት ነው፣ ቁርአን ላይ ያለውን። ከዛ በኋላ ሐዲሶች ላይ ያሉትን ዘሩ ምናምን አይተን ደግሞ ከዛ ወደ ሐዲሶች እንገባለን ማለት ነው። ኦኬ ቁርአን ላይ ስንመጣ ማለት ነው ኢሳ አለይሂ ሰላም የተከበረ የተወደደ ምርጥ የአላህ ባሪያና የአላህ መልእክተኛ ነው። ይሄ ሙስሊሞች የምናምንበት ነው። አምላካችን ስለ ኢሳ አለይሂ ሰላም በጣም ብዙ ቦታ ታሪኩን ነግሮናል። ምሳሌ ብትመለከቱ ሱረቱ አሊ ኢምራን ቁጥር 50 እንደዚህ ይላል። አሁን የማነብላችሁ የኢየሱስ አለይሂ ሰላም ዋና አስተምህሮቱ እንደዚህ ነበረ። ተናጋሪ ኢየሱስ ነው። ምን አለ ኢየሱስ? አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛ መንገድ ነው አላቸው። ስለዚህ ኢየሱስ አለይሂ ሰላም አስተምህሮቱ ራሱ ምንድነው? ጣዖት አምልኮ ሳይሆን ግልጽ የሆነ የተውሂድ አስተምሮ ነበር። የአንድ አምላክ አስተምሮ ነበር የነበረው። ይሄ በቃ አስተምሮት ነው። እሺ ኢሳ አለይሂ ሰላም ማን ነው ስንል አምላካችን አዳምጡ፣ ስለ ኢሳ አይደለም የሚያወራው፣ ስለ ኢሳ አያት ራሱ ጀምሮ ያወራል። አያችሁ ቁርአን መጽሐፍ ቅዱስ ላይ ከኦሪት ዘዳግም ጀምራችሁ ብትፈልጉ ስለ ኢየሱስ አያት የለም፣ ስለ ማርያም ታሪክ የለም። ቁርአን መጽሐፍ ቅዱስ ላይ ስለ ማርያም ታሪክ ራሱ አታገኙ መጽሐፍ ቅዱስ ላይ። ቁርአን ላይ ግን ብትመጡ ማለት ነው ስለ አያቱ ስለ ኢየሱስ ታሪክ ራሱ ቁርአን ላይ አላያቸው ምን ያክል እንዳከበረው ቁርአን ምን ያክል እንዳከበረው። መጽሐፍ ቅዱስ ግን እንኳን አያቱ ትቅርና እናቱ ራሱ የለችም፣ እናቱ ራሱ ታሪኳ የለም። ቁርአን ላይ ግን ላሳያችሁ ስለ መርየም ስለ ኢሳ አያት ማለት ነው። ከዛ በኋላ ወደ ሱረቱ መርየም ደግሞ እንመለሳለን። ተመልከቱ እንደዚህ ይላል። ሱራ 3 ሱረቱ መርየም ቁጥር 35 ሱረቱ አሊ ኢምራን ቁጥር 35 እንደዚህ ይላል። ኢዝ ቃለት ኢምራአቱ ኢምራን አለ የኢምራን ባለቤት ሐና የማርያም እናት ወይም ደግሞ የኢየሱስ አያት ማለት ነው። ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሲሆን ለአንተ ተሳልኩኝ፣ ከእኔም ተቀበል፣ አንተ ሰሚውና አዋቂው ነህና ባለች ጊዜ አስታውሳለሁ። የተናገረችው ማለት የኢየሱስ አያት አያቸው ቁርአን ላይ አለ። እንቀጥል። በወለደቻትም ጊዜ ማርያምን በወለደች ጊዜ ማለት ነው ጌታዬ ሆይ እኔ ሴት ሆና ወለድኳት፣ አላህም የወለደችውን አዋቂ ነው፣ ወንድም እንደ ሴት አይደለም። እኔ ወኢኒ ሰመይቱሃ መርየም እኔ ማርያም ብዬ ጠርቻታለሁ። መርየም በአማርኛ ደግሞ ማርያም። እኔ እሷን ዝርያዋን ከተረገመ ሰይጣን በአንተ እጠብቃለሁ አለች። ይሄን ያለችው ማናት? አሁንም የኢሳ አለይሂ ሰላም አያት። እንቀጥል። ጌታዋ በደህና አቀባበል ተቀባት፣ ጥሪዋን ሰማት፣ በመልካም አስተዳደግ አፋፋት፣ ዘከሪያ አሳደጋት። በቃ አላህ ጥሪዋን ተቀባት፣ ማርያምን በመልካም አስተዳደግ አፋፋት፣ ዘከሪያ አሳደጋት። ዘከሪያ በእርሷ ላይ በምኩራብ በገባ ጊዜ እርሷ ዘንድ ሲሳይ አገኘ፣ ማርያም ጋር ማለት ነው። እሺ መርየም ሆይ ይህ ለአንቺ ከየት ነው አላት። እርሱ ከአላህ ዘንድ ነው፣ አላህ ለሚሻው ሰው ሲሳውን ያለ ድካም ይሰጣል አለች። ተናጋሪው ማርያም ናት። ሰው ከሆነች ከአላህ ነው አለች። እያችሁ አይደለ? እንቀጥል። እሺ የዛን ጊዜ ዘከሪያ ጌታውን ለመነ። ጌታዬ ሆይ ለመነ ጌታውን። ጌታዬ ሆይ ጌታዬ ሆይ ከአንተ ዘንድ መልካም ዘር ለኔ ስጠኝ። አንተ ጸውሰም ጸለየ። እንቀጥል።
ይሄ ታሪክ እንግዲህ የማን ታሪክ ቁርአን ላይ ያለው? የማርያም ታሪክና የማርያም እናት ማለትም የኢየሱስ አያት ታሪክ መጽሐፍ ቅዱስ ላይ የማታገኙት መጽሐፍ ቅዱስ የለም። ታሪኩ መጽሐፍ ሽታው የለም። ያጀማ እንኳን እሱን ተውትና ማርያም ራሱ በትክክል የለችም መጽሐፍ ቅዱስ ላይ። ቁርአን ላይ ግን አያችሁ ታሪኩ ራሱ ተቀምጧል። እንቀጥል እሺ። መላእክት ያሉትን አስታውስ። ታሪኩን ሊቀጥል ነው እንግዲህ ታሪኩ ሊቀጥል ነው። መላእክት ያሉትን አስታውስ አለ። መላእክቶች መጡ ወደ ማርያም። መርየም ሆይ አላህ ከእርሱ በሆነ ቃል ስሙ አልመሲህ ኢሳ የመርየም ልጅ አያቻ በክብር ነው የገለጸው ራሱ ኢስሙሁ አልመሲህ ኢሳ ብኑ መርየም ወጂሃን ፊዱ ወልአኺራ ሚነ ሷሊሒን ወሚነል ሙቀረቢን አለ። መርየም ሆይ አላህ ከእርሱ በሆነ ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለም በመጨረሻው ዓለም የተከበረ አያቻ የተከበረ ከባለሟሎች በሆነ ልጅ የተከበረ ልጅ ማለት ነው። እሺ በህፃንነቱ በከነፊሳነቱ ሰዎችን ያናጋጋ ህፃኛ ሰዎች ማለት ተአምሮ እዚህ ጋር ነው። ከመልካሞቹ ነው አላት። ከመልካም አያችሁ ኢሳ አለይሂ ሰላም ድረስ ከመልካም ሰዎች ነው። እንዲሁም ደግሞ በዚህ ዓለም በመጨረሻውም ዓለም የተከበረ ሰው ነው። ክብሩ አያችሁ አይደል? ቁርአን ላይ ክብሩ የኢሳ አለይሂ ሰላም ክብር ኢሳ አለይሂ ሰላም የተከበረው በዱንያም በአኺራም በዚህ ዓለም ቀጣይም የተከበረ ነው ኢሳ አለይሂ ሰላም እንደ ሌሎች ነቢያት ማለት ነው። እንቀጥል እሺ። ጌታዬ ሆይ ሰው ያልነካኝ ስሆን ለእኔ እንዴት ልጅ ነው እንጋች? እንግዲህ ማለት የዛን ጊዜ ባል አልነበራትም። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል። አላህ ኢሳን ፈጠረው አላት። አላህ የፈለገው ይፈጥራል። ፈጠረው አላህ አንዳች በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውንም ይሆናል። አላህ እኮ ነገሮችን ማድረግ ከፈለገ ሁሉ ወዲያውንም ይሆናል። ስለዚህ ይሄ ራሱ ተአምር ነው ማለት ነው። ከዛ ጽሕፈትንና ጥበብን ተውራትና ኢንጂል ያስተምረዋል። አላህ ጥበብን ያስተምረዋል። ተውራትን እንዲያውቅ ያደርገዋል። ሰዎች እንደማስተምረው ማለት እንቀጥል። ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም። አላህ ምን አደረገው? ኢሳ አለይሂ ሰላም መልእክተኛ አደረገው። አላህ ኢሳ መልእክተኛ አደረገው ይላልም። ምን አለ ኢሳ አለይሂ ሰላም? እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። ከማን ዘንድ? ከጌታዬ ዘንድ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህም ፍቃድ ወፍ ይሆናል። በአላህ ፍቃድ እውር የሆነ ተወልደው ለምጽና አድናለሁኝ፣ ሙታንን አስነሳለሁኝ። የምትበሉትንና በቤታቸው የምታበሉት ሁሉ እነግራችኋለሁ። የምታምኑ እንደሆነ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት አላቸው። ይሄ ኢሳ አለይሂ ሰላም ነው። ከተውራት ከነቢያት በፊት ያለውን ያረጋገጡ ሲሆን የዚያን በእናንተ ላይ እርም የተደረገውን ከፊል ለእናንተ ልፈቅድ ዘንድ መጣኋችሁ። ከጌታችሁም በሆነ ተአምር መጥቻችኋለሁ። ከማን ተአምር? ተአምሩ ከማን ነው አለ? ከአላህ ነው አለ። አላህን ፍሩ። ማንን ፍሩ? አላህን ፍሩ ታዘዙኝም አለ። አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት። ይህ ቀጥተኛ መንገድ ነው አለ። አያችኋ? ይሄ እንግዲህ የኢሳ አለይሂ ሰላም አስተምሮ ነው። ይገርማል። ምንድነው ኢሳ አለይሂ ሰላም አምልኩኝ አይደለም። ምንድነው ያለው? አላህ ጌታዬ ነው ጌታችሁም ነው፣ ስለዚህ ተገዙት አለ። እንቀጥል። ኢሳ ከእነርሱ ክህደት በተሰማው ጊዜ ኢሳ አለይሂ ሰላም ሰዎቹ እንደካዱ በገባው ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው አለ። የኔ ረዳት ማን ነው አለ። ሐዋርያት የስተከተ ሐዋርያት ማን ምን አለ? ሐዋርያት እኛ አምነናል፣ እኛም ትክክለኛ ታዛዦች መሆናችን መስክረውት እኛም አምነናል አሉ። ከዛ በኋላ ይህ ከተአምራቶችና ጥበብ ከያዘው ተክሳስ ሲሆን በእናንተ እናነበዋለን ካለ በኋላ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው። ከአፈር ፈጠረው፣ ከዚያም እርሱ ሰው ሁን አለው፣ ሆነ። አላህ ከአፈር በያለ ይናገር። ከዛ በኋላ ቁጥር 13 ላይ ይህ ከጌታችሁ ዘንድ የሆነ እውነት ነው፣ ከተጠራጣሪዎቹ አትሁን አለ። ታሪኩ ምንድነው አለ? ይህ ከጌታችሁ የሆነ እውነት ነው አለ። ይሄ እውነተኛው ታሪክ ነው አሁን የተወራው። መጽሐፍ ቅዱስ ላይ ያለው የሚሰክር የሚዋሽ የለም። እንደዚህ አለይሂ ሰላም የተዋሸበት ነው። ሳይታወሽበት እንጂ ኢሳ አለይሂ ሰላም አይዋሽም። በጣም ግን መጽሐፍ ያለው ኢየሱስ አይታችሁ ከሆነ ይዋሻል፣ አስካሪ መጠጥ ይጠጣል፣ የሚያሰክር ነገር ይጠጣል፣ ይስታል፣ ይዋሻል ማለት ያጭበረብራል። እንዲሁም ደግሞ በግልጽ ደግሞ የሌለውን ቃል ላይ ያወራል ማለት ነው። ቁርአን ላይ ግን ምንድነው ያለው? ስለ ኢሳ ሰም ከነገረ በኋላ ምንድነው ያለው? ይህ ከጌታ ዘንድ እንደሆነ እውነተኛ ነው አለ። ስለዚህ ኢሳ አለይሂ ሰላም የተከበረ መልእክተኛ እንደሆነ በዚህ ነገያቸው ቁርአን አይታችሁ ከመጀመሪያው ጀምሮ ታሪኩ አለ ማለት ነው። ኦኬ ቁጥር 7 እንደዚህ ይላል። ኦኬ አይደለም ቁጥር 7 ላይ ይህ እርሱ በእርግጥ እውነተኛ ታሪክ ነው፣ አምላክም ከአላህ በስተቀር ምንም የለም አለ። ሱብሃንአላህ ምንድን ነው ያለው? ኢነ ሃዛ ለሁወል ቀሰሱል ሐቅ አለ።
ይሄ እኮ ነው እውነተኛው ታሪክ አለ። ትክክለኛው ታሪክ ይሄ ነው አለ። ወማ ሚን ኢላሂን ኢላ ኢላሁን ዋሂድ፣ ከአላህ በስተቀር ሌላ አምላክ የለም ብሎ በቃ ዘጋው ማለት ነው። ከማመን እምቢ ቢሉም አላህ አጥፊዎቹን በእርግጥ አዋቂ ነው አለ። ከማመን እምቢ ብሎ አለፈቀቃቸዋል ብሎ ዘጋ። አያቸው በቃ ታሪክ እውነተኛው ታሪክ ተናገረ። ከዛ በኋላ ዘጋ ብሎ ዘጋ። ከማመን እምቢ ቢሉ ፈኢን ተወለው ፈኢነላህ ዓሊሙን ቢልሙፍሲዲን አለ። አላህ አጥፊዎቹን ከሃዲያኖችን ያውቃል ብሎ በቃ ዘጋ ማለት ነው። ኦኬ ቀጥሎ ምን ከተባለ የመጽሐፉ ክርስቲያኖች ሆይ ያለ እንዲህ አይሁዳዊ ሆይ ያለ በእኛና በእናንተ መካከል ትክክለኛ ወደሆነች ቃል ኑ፣ እርሷም አላህን እንጂ ሌላ አንገዛ። ክርስቲያኖች ሆይ ኑ ክርስቲያኖች ሆይ እሺ፣ ወደ ምን ከተባለ በእኛና በእናንተ ትክክለኛ ወደሆነች ቃል ኑ አለች። እሷም ማለት አላህን እንጂ ሌላ ላንገዛ፣ ከአላህ በቀር ሌላ ማንንም ላናመልክ ማለት ነው። በእርሱ ምንም ላናጋራ፣ ከፊላችን ከፊሉን ከአላህ ሌላ አምላክ አድርጎ ላይ ሰው ክርስቲያን እንዴ ታወራለህ? እሺ የጨርስኮ ታወራ። ጥያቄ እንጠይቃለን ግን አንዴ እንጨርስ። ኦኬ አይታችሁ ከሆነ እንግዲህ የእነሱ ምን ያደርጋሉ? እነሱ ናቸው ሰው ያመልካሉ። አሁን ስለዚህ ክርስቲያን አለ፣ ይሄ ክርስቲያን ነው ወይም ደግሞ ሰው ነው አይደለ? ሰው ያመልካል፣ እሱም ሰው ያመልካል። እዚህ ጋር አምላክ ምን አለ? ኑ አለ ወደ ምኑ ከተባለ አላህን እንጂ ሌላ እንገዛ ካለ በኋላ ከፊላችን ከፊሉን ግማሽ ሰው ግማሽ እኔ ሌላ ሰው ምሳሌ አህመድን ወይም አህመድ ኢየሱስ ደግሞ ሙሴን የለም እንደዚህ ነገር ምን አለ? ከፊላችን ከፊሉን ከአላህ ሌላ አምላክ አድርገን ላንይዝ በላቸው። እምቢ ቢሉ እኛ ሙስሊሞች መሆናችንን መስክሩ። አይ እኛ ሰው ማምለክ ደስ ሰው ነው የምናመልከው ከዚህ በኋላ ሙስሊም አንሆንም፣ አንድ አምላክ አናመልክም፣ ስላሴን የምናውቀው ፍጡር እናመልካለን ካሉ እምቢ ካሉ እኛ ሙስሊሞች መሆናችንን መስክሩ በላቸው። በቃ ግደሏቸው ይለ ምንድነው ከተባለ መስክሩ፣ በቃ መስክሩ፣ እኛ ሙስሊሞች መሆናችንን መስክሩ ማለት ነው። ቁርአን ታሪክ ነው ኢንሻአላህ። ሱረቱል መርየም ላይ ደግሞ ሐዲሶች ላይ ይቀራል። ስለ ኢሳ አለይሂ ሰላም ክብር እሱን አነሳላችኋለሁ። ግን አሁን በመካከላችን ክርስቲያን ስለተገኘ እሱን እናስተናግደውና ከዛ ወደ ሱረቱል መርየም ደግሞ እንመለሳለን ማለት ነው። ወገናችን አርኮፍ ኮቬናንት ነው የሚለው ኮቬናንት ሰላም ብያለሁ። እሺ ሰላም ናችሁ? እንዴት ናችሁ? ሰላሙን አላመን ተባል ሁዳ ወገናችን ከየት ቤተ እምነት? እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኦኬ ጥያቄ ነበረን ፈቃደኛ ከሆንክ ምናልባት አንድ ጥያቄ ነበረኝ። እኔ ቀድሜ አንዷን ጥያቄ ልጠይቅህና ከዛ ትጠይቀኛለህ። ችግር የለውም። እንደዛም እንችላለን፣ ችግር የለውም። ግን አሁን ያው ፈቃደኛ ከሆንክ አንተ መጀመሪያ ብንጠይቅህ ደስ ይለኛል። እኔ ብጠይቅህ ደስ ይለኛል። መጀመሪያ መጽሐፍ ቅዱስ ላይ አንተ የምታምንበት ጥያቄ አለኝ እኔ። እሺ ቀጥልሽ። ኦኬ ጥያቄ መሰለህ አሁን 3 ጥያቄዎች አሉኝ አክቹዋሊ፣ ግን አንዱ ልጠይቅህና እርሱም ምንድነው ኢየሱስ መጽሐፍ ላይ ሲዋሽ አገኘሁት። አሁን እንግዲህ የሚዋሽ አካል ለብ የሚከተለው ሲዋሽ አግኝቼዋለሁ በግልጽ ማለት ነው። እስቲ ምን ዋሽ? ምሳሌ መጽሐፍ ላይ የሌለው ነገር አለ እያለ ያወራል። የሌለው ነገር አለ እያለ ሲዘግብ ተያዘ። ማስረጃ ላቅርብ። እስቲ ለምሳሌ ሁለት ላቅርብልህና ሁለቱን ፍታልኝ። ከ10 በላይ አለ፣ ከ10 በላይ ያመጣልሃል የዋሻቸው ማለት ነው። ግን ሁለት ይበቃሃል። ሁለቱን ፍታ። ከዛ በኋላ ሁለቱን ከፈታ ይጨመርልሃል ማለት ነው። መልስ ነው የምንፈልገው ሙስሊሞች፣ መልስ ከእናንተ እንፈልጋለን። ካለ ትመልሳለህ ማለት ነው። የመጀመሪያ የሚሆነው ይሄን ጥቅስ አንብብልኝ አንዴ። የዮሐንስ ወንጌል ምዕራፍ 7 ቁጥር 38 አንብብልኝ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ምን እንዳለ? መጽሐፍ እንዳለ። ኦኬ መጽሐፍ የትኛው መጽሐፍ ነው እንደዛ የሚለው? መጽሐፍ እንዳለ ማለት ያው አሁን አንተ ኖርማሊ አሁን እኔ እንደምታውቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ነኝ። መጽሐፍ ቅዱስ ማለት በ66 ምዕራፍ የሚጠቃለል አይደለም። መጽሐፍ እናውቃለን። ብዙ መጽሐፍቶች አሉ። አምጣልን ከሱም ቢሆን አንተ በዚህ አለ የምታምነው በ80 አሐዱ አለ የምታምነው በዚህ መጽሐፍ አለ የምታምነው አንተ ከሱም ቢሆን አምጣልን። የትኛው መጽሐፍ ነው በእኔ የሚያምን የህይወት ውሃ ከሆዱ ይፈልቃል የሚለው ውሃ ከሆዱ ይወጣል የሚለው የትኛው በዚህ ላይ ስጠነስ? ውሃ አይደለም እኮ የህይወት ውሃ ሲባል አድምጠኝ።
እሺ ቆይ ችግር የለውም። አድምጠኝ። ገብቶኛል ውሃ ሲባል ምን እንደሆነ ውሃ ሲባል ገብቶኛል። አሁን ግን አምጣልኝ የትኛው መጽሐፍ ነው እንደዛ የሚለው? መጽሐፉ መጽሐፍ ብዙ መጽሐፍ አለ። አሁን ማለት እሱ ችግር የለውም። ያው አሁን ጥቅስና ምዕራፍና ጥቅሱም ብዙ ስለማላስታውሰው አሁን ማቅረብ አችልም። አውጥቼ ላመጣልህ እችላለሁ፣ ግን አሁን አችልም። አንተ እዚህ ጋር መረዳት ያለብህ ነበር። ቆይ አሁን የፈለግኩት አርክዬ ታወራለህ፣ ታወራለህ፣ ብራዘር ችግር የለብኝ። ግን መጀመሪያ እንታመን። አሁን መክፈት ትችላለህ። ማስረጃ ያለበትን ማስረጃ ትከፍታለህ፣ ትችላለህ መክፈት መጽሐፍ። ቆይ አሁን ማስረጃውን አውጥቼ ማውጣት እንትን አልችልም። አሁን ግን አለ መጽሐፍ የህይወት ቆይ አለ ልንገርህ። አሁን ዳይሬክት እንደዚህ አይነት ቀጥተኛ ንግግር ነው አንተ እየጠበቅ ያለው። የህይወት ውሃ ወንዝ ከሆዱ ይፈልቃል የሚለውን የፈለገው። ይህ ግን ይህም ማለት ነው በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል ማለት የዘላለም ህይወት አለው ማለት ነው። ወይንም የህይወት ውሃ ወንዝ የተባለው አሁን የመለስ ካለው ይቅርታ ወገናችን መጽሐፍ ቅዱስ ላይ በእኔ የሚያምን የዘላለም ህይወት አለው ይላል። የትኛው መጽሐፍ ነው እንደዛ የሚለው? ስጠን ማስረጃ። መጽሐፍ ቅዱስ ላይ የትኛው ላይ ሳይሆን ቦታውን ንገረና። ምንድን እዚህ ጋር ደግሜ ላንብብልህ። በእኔ የሚያምን ተናጋሪ ኢየሱስ ነው። በእኔ የሚያምን መጽሐፍ እንዳለ ምን እንዳለ መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። የህይወት ውሃ ወንዝ ከሆዱ ይፈልቃል። ውሃ ከሆዱ ይፈልቃል። የህይወት ውሃ ብሎ ተናገረ። ስለዚህ ወጋጭ ይሄ ቨርስ የሚፈልገው ፕሊስ፣ ምንም ክርክር አያስፈልግ። የለም አሁን የለኝም ብለሃል፣ ግን ቢሆንም ከአንተ ማስረጃ ፈልጋለሁ። አልጨረስኩም። ግን ሊቃውንቶችህና የመጽሐፍ ቅዱስ አብራሪዎች እንዳመኑት ከሆነ ግን እንደዚህ አይነት ቴክስት በመጽሐፍ ቅዱስ የለም ብሏል። ተመልከቱ። ምሳሌ ኖ ሰች ቴክስት ኢዝ ፋውንድ። ማስረጃ ልስጥ። መጀመሪያ ማስረጃ ላቅርብ። ማስረጃ አሁን አንተ አለ ብለሃል፣ ግን ከአንተ በላይ የሆኑ ሊቃውንቶችህና መምህሮች ማለት ምሳሌ ካምብሪጅ ኮሜንት የጠቀስኩልህ የባይብል ስኩል ነው፣ የባይብል ትምህርት ቤት ማለት ነው። ምን ብሎ ያስቀመጠው ተመከት። ያው ኢየሱስ የጠቀሰው እዚህ ጋር መጽሐፍ ቅዱስ ካለ በኋላ ተመከት እዚህ ጋር ምን እንደሚል ኖ ሰች ቴክስት ኢዝ ፋውንድ ኢን ስክሪፕቸር አለ። በመጽሐፍ ላይ እንደዚህ አይነት ጥቅስ አልተገኘም አለ። ስለዚህ ሊቃውንቶች ራሱ እንደዛ ጥቅስ የለም ብሎ አንተ ቆይ አንተ ተቆርጠህ። ስለዚህ አንተ ከሊቃውንቶቹ በላይ ሆነ አለ ያክል ያለው። ስለዚህ ማስረጃህን አምጣ፣ ቦታውን ንገረኝ። እሺ ጥሩ። አሁን ምንድነው ቦታውን አውጣልኝ። በእኔ የሚያምን መጽሐፍ እንዳለ ይላል። የህይወት ወንዝ አውጣው። የትኛውን ቦታ? አሁን በእኔ የሚያምን የሚለው እሱማ የዮሐንስ ወንጌል ምዕራፍ 3 ቁጥር 8 ነው። ፊት ለፊት አድርገው። እሺ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል መጽሐፍ ቅዱስ ላይ። እንደውም አለ ይሄ ቃል ስጠኝ ካለ። እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ያውጣልኝ። እሺ ምዕራፍ 6 ቁጥር ስንት? ዮሐንስ ወንጌል ምዕራፍ 6 እሺ ቁጥር 35 ቃሉን ግን እንዳረሱ መጀመሪያ መጽሐፍ የትኛው መጽሐፍ ነው? እንግዲህ የዮሐንስ ወንጌል በኢየሱስ ጊዜ አልነበረም። ይሄን ያዙ። የዮሐንስ ወንጌል በኢየሱስ ጊዜ አልነበረም። ኢየሱስ እየተጠቀሰ ያለው ከጥንት የነበሩት መጽሐፍ በመጀመሪያ ፖይንታችን ግን አንተ እንዳልከው እንኳን እንጀላም በብልህ እንደዚህ ይላል ቁጥር 30 እነርሱም አቤቱ ከዚያ እንጀራ ሁልጊዜ ስጠን አሉት ይላል። ምን አገናኘው? እሺ ከዛ ኢየሱስ ምን አላቸው? ኢየሱስ ጌታችንም እንዲህ አላቸው፣ የሕይወት እንጀራ ወደ እኔ ጥሩ ወደ እኔ የሚመጣ ማለት ወደ ኢየሱስ የሚመጣ በኢየሱስ የሚያምን ማለት ነው። አይራብም ይላል። በእኔ የሚያምን ይላል። ከዛ ደግሞ ቀጥሎ ምን ይላል? በእኔ የሚያምን ሁልጊዜ ከቶም አይጠማም። የሕይወት ውሃ ማለት ዘላለም አትጠማበት ውሃ ማለት ነው። ይሄ ምድራዊ ላይ ያለው ውሃ ልጨርስ። አይደለም የመለስክ ያለው ህግ ነው። ለምን መዳመጥ አለብን? እሺ ብራዝ ተባለ። አሁን እድሰቻ ነበር። አሁን ይሄ ራሱ ማንበብ አችል ነበር። ለና አይገናኝም። መጀመር ስንቆም አይገናኝም። አንድ ታይገልጥ የዮሐንስ ወንጌል የተጻፈው መቼ ነው? እሺ አንድ ችግር ታገናኛለህ። የዮሐንስ ወንጌል የተጻፈው መቼ ነው? ዮሐንስ ወንጌል የተጻፈው መቼ ነው ማለት
ይሄ መጽሐፍ የተጻፈው መቼ? ዮሐንስ ወንጌል የተጻፈው መቼ? ጊዜው መቼ ነው? ጊዜው ኢየሱስ ከሞተ በኋላ ወይስ ደግሞ በሕይወት እያለ የተጻፈው? ኢየሱስ ካረገ በኋላ በቃ እያለ ስለዚህ ኢየሱስ ይሄ መጽሐፍ ልጠቅሳቸው ለምን በእሱ ጊዜ ይሄ መጽሐፍ አልነበር? መጀመሪያ ስንጀምር ይሄ መጽሐፍ በእሱ ጊዜ አልነበር። የመጀመሪያ ፖይንት። ሁለተኛ ፖይንት ደግሞ እኔ ደግሞ ሌላ ጥያቄ ለዚህ ጥያቄን በጥያቄ ልመልስልህ ወንድሜ። ቆይ አንዴ አልጨረስኩም። ሲቀጥል ደግሞ ምንም እንደመጋይ ላሳይ። ከዚህ ጋር ምንድን ነው የሚለው? ተመልከቱ። በእኔ የሚያምን ለዘላለም አይጠማም ይላል። ይሄ ቃል ተናጋሪ ኢየሱስ ነው። ቅድም ደግሞ ምንድን ነው ያለው? እዚህ ጋር ተመልከቱ። መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃልና አይጠማም፣ አያገናኝም። እዚህ ጋር ምንድን ነው ያለው? የህይወት ውሃ ወንዝ ከሆዱ ይፈልቃል። አንተ ደግሞ ያመጣው ምንድን ነው የሚለው? ደግሜ ላንብብልህ። በእኔ የሚያምን ለዘላለም አይጠማም። አራምባና ቆቦ ይባላል። አራምባና ቆቦ የተለያዩ ቦታዎች ናቸውና እንደዛ ነው። እሺ እኔ ደግሞ ልመልሳ። ጥሩ። አሁን አንተ አልገባህም እንጂ ዝም ብለህ ሳይገባ ነው እንጂ እያወራህና እየሳቅ ያለው ወንድሜ። እኔ የምረዳውን እንደ ክርስቲያን የገባኝን ነገር ልንገርህ። እግዚአብሔር በልቦና የገለጸልኝን ነገር ልንገርህ። ምን መሰለክ? በእኔ የሚያምን ሁልጊዜም ከቶ አይጠማም ይላል። በእኔ የሚያምን ሁልጊዜም ከቶ አይጠማም ይላል። እዛ ጋር የህይወት ውሃ ወንዝ ነው የሚለው። ውሃ ወንዝ ማለት ወንዝ ሲሆን ውሃ ብዙ ነው የሚሆነው ማለት ነው። ከሆዱ ይፈልቃል ማለት ሆዱ ውስጥ ብዙ በወንዝ ደረጃ ያለ ውሃ። ያ ውሃ ምንድን ነው? የህይወት ውሃ፣ የማይጠማበት ይሄ ምድራዊ ውሃ ይፈልቃል። አሁን ጠጥተው አሁን ቆይ አሁን ጠጥተው ላውራ ያልተገባ ነው ችግሩን መሰለህ። ቆይ አንዴ ወገናችን ጥያቄውን እየመለስ ከሆነ ስለ ጊዜው ሰዓት ማባከን የሚሆነው ችግሩን መሰለህ ወገናችን። አሁን ጥያቄያችን ምንድነው? እኛ ኢየሱስ የትኛው መጽሐፍ ነው የጠቀሰው ነው ጥያቄያችን ይሄ ነው። የትኛውን መጽሐፍ ነው ኮት እያደረገ ያለው? የመጀመሪያ ጥያቄ። አንተ ግን የህይወት ውሃ እንደዚህ ነው በዚህ ወርደው ሰዎች ካመኑ አያገናኝም ጭራሽ ወገናችን። እሱም በኋላ ታወራለህ። አሁን ግን ሙግታችን መሰለህ እዚህ ጋር ኢየሱስ ቃል በቃል መጽሐፍ እንዳለ ያለው የትኛው መጽሐፍ ነው እንደዛ የሚለው? የዮሐንስ ወንጌል እንደው ይሄ ጥቅስ እንኳን ቢሆን ብራዘር፣ ይሄ ጥቅስ እንኳን ቢሆን የዮሐንስ ወንጌል በኢየሱስ ጊዜ አልነበረም። የዮሐንስ ጸሐፊ ኢየሱስ ተናግሮ ያሰበውን ጻፈ። ኢየሱስ ምንድን ነው ያለው? እኔ እንዳልኩ አይደለም። እኔ እንዳልኩ ምንድን ነው ያለው እዚህ ጋር? መጽሐፍ እንዳለ ያለው። ይሄ የተናገረው ማን ነው? እዚህ ጋር በእኔ የሚያምን ለዘላለም አይጠማም ያለው ማን ነው? አርከ ይሄን መልስልኝ አንዴ። በእኔ የሚያምን ለዘላለም አይጠማም ያለው ማን ነው? ማን የተናገረው? ኢየሱስ ነው የተናገረው አይደለ? ሚውት አድርጓል። ይቀጥል። ኢየሱስ ነው የተናገረው ይሄን ነገር በእኔ የሚያምን ለዘላለም አይጠማም። ኢየሱስ ነው የተናገረው። እዚህ ጋር ተናጋሪው ማን? መጽሐፍ ነው የሚናገረው። አያችሁ፣ ተናጋሪው ራሱ ይለያያል። ስለዚህ ወገናችን አሁን የሚፈልገው ምንድነው? ከኢየሱስ በፊት ከነበሩ መጽሐፍት ይሄን ቃል አምጣለ። ምን የሚለውን ቃል? የህይወት ውሃ ወንዝ ከሆዱ ይፈልቃል። በእኔ ቃል በቃል ያስቀምጡ። ኮቴሽን ተቃለብ ያስባል። ኮቴሽን ምንድነው? ያለውን አንዱ ቃል በቃል ማስቀመጥ ነው። ኮት ነው ያደረገው። ምንድነው ኮት ያደረገው? ካለፉት መጽሐፍት ከብሉይ ኪዳን መጽሐፍት ምንድነው ያደረገው? መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ስለዚህ ይሄን ቃል ካለፉት መጽሐፍ ጥቀስልን። ኦኬ ወገናችን፣ እንጂ ከአዲስ ኪዳን ልጠቅሳችን ስንጀምር ስለዛ ነው ያስቆምካለሁ። ስለዚህ ፕሊስ ሰዓታችን አታመክንብን። ከብሉይ ኪዳን መጽሐፍት ማስረጃ ካለ ከፍተህ እዚህ ቦታ ላይ እንደዚህ ብለህ አስረዳን። እሺ እንጂ የራስን ተርጓሚ አታስቀምጥ ወገናችን። ምላከኝ አመልቀጥለዋል። መጽሐፍ እንዳለ ሲል የሚያሳየው ዳይሬክት ኮቴሽን አይደለ ኢምራን? ኮቴሽን ሲባል ፓርሻል ኮቴሽን ምናምን የሚባሉ አሉ እና የኮቴሽን አይነት አለ። ግን እዚህ ጋር መጽሐፍ እንዳለ ሲል ዳይሬክት ኮቴሽን ነው። የሆነ ነገር ነገርና ኢምራን እንዳለ ሲል ኮቴሽኑ ዳይሬክትሊ ነው እና ግን እዚህ ጋር አርክ ኦፍ ኮቨናንት መጽሐፍ እንዳለ ሲል ኮት እያደረገ ነው አይደለ? እዚህ ጋር ብቻ ወይ አይበለኝ። ትክክል እኮ ልመልስ ነበር እኮ ምናልባት እድል ስላስታችሁኝ ነው እንጂ ልመልስ ነበር። ምድረኩ ተመቀይ ታወራለህ። እሺ ሀቢቢ፣ አንድ ጊዜ ግን ሀሳብ ወደ እንትን የሆነ ነጥብ እንደሚይዝ ነው። አሁን መጽሐፍ እንዳለ ሲል ዳይሬክት ኮቴሽን ነው። ከዛ መጽሐፍ ምን አለ ስንል እስቲ ምራን አሳየን። መጽሐፍ ምንድን ነው ያለው? የህይወት ወንዝ ከሆድ ይፈልቃል ብሎ ጮኸ ይላል። መጽሐፍ ነው ያለው አይደለ? ይሄንን የህይወት ወንዝ ውሃ ምንድነው? የህይወት ወንዝ ከሆድ ይፈልቃል ብሎ ጮኸ ይላል። መጽሐፍ ምንድን ነው ያለው? እስቲ አንድ ጊዜ አንብብልኝ። አርክ ኦፍ ኮቨናንት መጽሐፍ እንዳለ የህይወት ወንዝ ከሆድ ይፈልቃል ብሎ ጮኸ ነው የሚለው። ምንም ግልጽ ነው። ምንም እኮ አሁን ደጋግመህ ስለጠየቀኝ ሳይሆን የትኛው መጽሐፍ? እኔ እኮ ላብራራ ብያለሁ እኮ ልንገርህ። አሁን ይሄን የተናገረ ያለው ማለት በእኔ የሚያምን የሚለው ኢየሱስ ክርስቶስ ነው። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ቃል የምናገኘው
ኮት እያደረገ ያለው ኢየሱስ ነው። የምናገኘው የትኛው ወንጌል ነው የሚያወራው? ዮሐንስ ወንጌል ላይ ነው ኮት እያደረገ እዚህ ዮሐንስ ወንጌል ላይ ኮት እኔ ቅድም የሰጣችሁ ጥቅስ ምን ላይ ነው የሚያወራው የሚናገረው? እሺ እንደርሳለን። እንትን ማለት ኔትወርክ ነው መሰለኝ። እሺ ያቋረጥኩ ነበር። ሶሪ። እሺ ዮሐንስ ወንጌል እሱም ዮሐንስ ወንጌል ዮሐንስ ወንጌል 7:38 ላይ በእኔ የሚያምን መጽሐፍ 6:35 ኔትወርኩ ነው መሰለኝ እየተቆራረጠ እንትን ያለን ነው እየተደማመጥን አይደለም። ይሰማሃል? አድምጠኝ። እሺ እኔ ደግሞ ላውራ። እሺ እኔ የሰጧችሁ መልስ እኔ እንደ ማስረጃ ብዬ ያመጣሁላችሁ ቦታ ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ነው። እናንተ ደግሞ ይህንን ቃሉን ያወጣችሁት ቦታ ደግሞ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ነው። ችግሩ ሁለቱም የኢየሱስ ንግግር መሆኑ ነው። ኢየሱስ ንግግር ግን ምዕራፋቸው ይለያያል አይለያይም? እሱ ይለያያል። ትክክል ነህ፣ ጎበዝ ነህ እኮ ተረድቻለሁ። ግን ምን መሰለህ ዮሐንስ ወንጌል 7:38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ያለው ማን ነው? ይሄን የተናገረው ማን ነው? ኢየሱስ ነው። እና ደግሞ ኢየሱስ ነው። በቃ እንደዚህ ደስ ይላል። አሁን እንደዚህ አሳጥረህ ስትመልስልኝ ደስ ይላል። መጽሐፍ እንዳለ ብሎ ደግሞ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ብሎ እንኮት ያደረገው ኢየሱስ ነው። ከዛ ዮሐንስ 6 ላይም ስንል እኔ መንገድ ምናምን ሕይወት ነኝ ምናምን ደግሞ ምንድን ነው አይደለም እሱ ሳይሆን ሶሪ እኔ ጋር የመጣ አይራብም የዘላለም ምናምን ይጠጣል ምናምን ያለው ደግሞ ተናጋሪ ኢየሱስ ነው። እዛ ጋር እየተናገረ ያለው ዳይሬክት ዮሐንስ ወንጌል ላይ ኮት የተደረገ ነገር ነው። ግን ኢየሱስ ክርስቶስ እየተናገረ ያለው በእኔ የሚያምን መጽሐፍ እንዳለ ያለው የትኛውን መጽሐፍ ነው? እሱን ብቻ መልስልኝ። የትኛው መጽሐፍ? ይኸውልህ ወንድሜ ነገርኩህ እኮ ዮሐንስ ወንጌል ነው። እሺ ቆይ ልመልስልህ። በቃ አሁን ዝም በልና አዳምጠኝ። በቃ ከይቅርታ ጋር ዝም ብላችሁ አዳምጠኝ። አሁን ዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ ኢየሱስም እንዲህ አላቸው ይላል። እንግዲህ በጽሁፍ ላይ የተጻፈ ነው። የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜም ከቶ አይጠማም። ሁልጊዜም አይጠማም ማለት ምን ማለት ነው? ሰው ውሃ ጠጥቶ ዳግመኛ ይጠማዋል። ይህ ምድራዊ ውሃ ጠጥቶ ዳግመኛ ይጠማዋል። ኢየሱስን የሚያምን ግን ከቶ ለዘላለም አይጠማም። ከቶ ይህ ማለት ነው የሕይወት ውሃ ወንዝ ከሆዱ ይፈልቃል ማለት ሆዱ ውስጥ ራሱ የሕይወት ውሃ ወንዝ አለ የማይጠማበት። ይህ ምድራዊ ውሃ ሳይሆን ስለ ምድራዊ ቆይ ልጨርሳ ወንድሜ፣ ትንሽ ጊዜ ሀሳብን ጨርስ። ሀሳብህን እናከብራለን። ጨርስ። ግን እኛ የምናወራው አንተ የምታወራው ምንም አይደለም። እሺ ብራዘር፣ ስለዚህ ተረኛ ነህ። ጨርስ። እሺ ወንድሜ፣ ይምራን ወንድማችን፣ ቅድም እንደውም አንተ ጥሩ ነገር ተናግራል። ምን ማለት ነው? የሕይወት ውሃ ወንዝ ሲባል ኖርማል ውሃ ሳይሆን ዘላለማዊነት ማለት ያለመጠማት ዘላለማዊነት፣ የሕይወት ዘላለማዊነት ወይንም የዘላለም ሕይወት ያለመጠማት ያለመራብን ያመለክታል። ይህ ማለት ምን ማለት ነው? ከሆዱ ይፈልቃል ሲል ያ ውሃ ወንዝ የውሃ ወንዝ ብሎ እንደውም የጠቀሰው ምን ማለት ነው? ብዙ መሆኑን እንደ ብዝሃነትን ለመግለጽ ሲል ወንዝ ያለው ውሃውን እና ከሆዱ ይፈልቃል ማለት በትኖ ሆዱን ከፍቶ ይወጣል ማለት አይደለም። ግን በሆዱ ሞልቷል። ዘላለማዊነት ሆዱ ሞልቷል። አለመጠማት ሆዱ ውስጥ ሞልቷል። ይህን ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ስናየው ምን ይላል? ከቶ በእኔ የሚያምን ሁል ጊዜ ከቶም አይጠማም። ስለዚህ ኢየሱስ ክርስቶስ እውን ነው፣ ትክክል ነው። በምዕራፍ 7 ቁጥር 38 ላይ በእኔ የሚያምን መጽሐፍ እንዳለ አለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ትክክል። ላስቆምህ ብራዘር፣ ላስቆምህ ስልክ ላዳምጥህ ነበር፣ ግን የተለያየ ዓለም ነው ያለው። አንተ ማርስ ነው ያለው፣ ደግሞ ኢትዮጵያ ውስጥ ነው ያለው። የተለያየ ዓለም ነው ያለው። አልገባህም ራሱ እየተወራ ያለው እና ፕሊዝ እኛ መጀመሪያ ይግባ። ተረዳን መጀመሪያ ጥያቄያችን። ጥያቄ ማለት የመልስ ግማሽ ነው ይባላል። ጥያቄውን ተረዳ መጀመሪያ። ልድገምልህ ለመጨረሻ። ካልገባህ በቃ ምንም ማድረግ አንችልም። ባልተስማማን እንለያያለን። አዳምጠኝ። ኢየሱስ የዮሐንስ ወንጌል ምዕራፍ 7 ላይ እየጠቀሰ ያለው የብሉይ ኪዳን መጽሐፍትን ነው። እሱ ከመፈጠሩ በፊት የነበረው መጽሐፍ እየጠቀሰ ነው። ምን ጠቀሰ? በእኔ የሚያምን አለ። በእኔ የሚያምን ካለ አለ መጽሐፍ እንዳለ ያሉት ከሶስት ቀን የነበሩት መጽሐፍት ማለት ነው። የብሉይ ኪዳን መጽሐፍት እንዳሉት አለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ተናጋሪው ማን ነው? እዚህ ጋር ማን ነው? እንዳለ ማን ነው? አላለም ወንድሜ። የብሉይ መጽሐፍ ኪዳን መጣው ኬታ መጣው እሱ ላሳይ እኮ ነው። ቆይ አንዴ እንዳለ ማን ነው የሚለው? ቆይ አንዴ ማን ነው የሚለው? እንዳለ ማን? ቆይ አንዴ ረጋ ብሎ ወገናችን ማን ነው የሚለው? እንዳለ ማን ነው የሚለው?
ኢየሱስ እንዳለ ወይስ ደግሞ መጽሐፍ እንዳለ ንገረኝ። ምንድን ነው የምታወራው? እንደ መጽሐፍ እንዳለ ይላል። ግልጽ ነው። ምንም እኮ ያሻማም እኮ ደግሞ ቀይ ኢየሱስ ተናጋሪ ኢየሱስ አይደለም። ይሄን ነገር የህይወት ውሃ ወንዝ ከሆድ ይፈልቃል ብሎ የሚናገረው ኢየሱስ አይደለም ማለት የሚናገረው መጽሐፍ ነው የሚናገረው። የትኛው መጽሐፍ ተከተባው ደግሞ ኢየሱስ ከመወደድ የነበረ መጽሐፍ ኢየሱስ ከመወደድ የነበረ መጽሐፍ ምን ይጠራል? አንተና እንደዚህ የተረጎምከው እንጂ እንደዚህ አለ። አንተ ተረጎምከው በራስህ መንገድ። መጽሐፉ ያለው መጽሐፍ ላይ ያለው መጽሐፍ ቅዱስ ነው የሚለው መጽሐፍ እንዳለ አንድ ላይ ገልጠይከና ወይ አንድ ወገናችን አንዴ እሺ ወገናችን እኔ እኮ የሚያሳዝነኝ ፓርት መሰለኝ እኛ አሁን እኔ እዚህ ጋር የሆነ ላወርድህ ምናምን እችላለሁ ወይም ደግሞ ልስቅብህ እችላለሁ ግን እንዳልገባህ አልተረዳህም። አእምሮህ በአንተ ላይ እኮ አይደለም የሳቅሁት እንደሚቀጣሽ ስለሳቅሁት ችግር አይ አንዴ ልንገርህ ብዬሽ ነው እችል አንተን እኔ እያገዝኩ አእምሮ አልተረዳሁም ጭንቅላት አልሰራም ብዬ እያገዝኩ ስስቅ ይደብራል። ወላሂ ሰው ድድብ ነው ያየህ ስስቅ ይደብራል። እሺ ብራዘር እና ራስህን ሪስፔክት አድርገህ አውራ። እሺ አሁን ደግሜ ልጠይቅህ መጽሐፍ እንዳለ ሲል ተናጋሪው ማን ነው? ኢየሱስ ነው ብራዘር። መጽሐፍ ኢየሱስ መጽሐፍ ነው። ኢየሱስ መጽሐፍ ነው። መጽሐፍ እንዳለ ሲል እየተናገረውን አለም ጠይቀኛለሁ። ማን ነው ያለው? አይደል ያልከኝ? መጽሐፍ እንዳለ እኮ ነው ያለው። አዎ መጽሐፍ እንዳለ እኮ ነው ያለው። ተናጋሪው ማን ነው? መጽሐፍ ተናጋሪው አይደለ? ተናጋሪው መጽሐፍ ነው አይደል? ኢየሱስ አይደለም ተናጋሪው አይደለ? ወገናችን አይደለ? መጽሐፍ እንዳለ ብሎ የተናገረው ኢየሱስ ነው ወንድሜ። ሳይሆን ይሄን ንግግር ቆይ አንዴ ወገናችን፣ ይሄን ንግግር ነው የተናገረው ኢየሱስ ነው። ግን እየተጠቀሰ ያለው ቆይ አልገባህም። አንዴ አዳምጠኝ። አሁንም አልገባህም። አዳምጠኝ። ምሳሌ አህመድ ውጣ አለ ብዬ ብናገር ተናጋሪው ማን ነው? ውጣ ያለው ማን ነው? አህመድ። ግን ንግግር የተናገረው እኔ አይደለ? አህመድ ውጣ ያልኩት እኔ ነኝ። ግን የማን ሐሳብ የተናገሩት የአህመድን ሐሳብ ነው። ይሄን ሐሳብ ከተረዳ ወደ ኢየሱስ ወንጌል እንምጣ። ተናጋሪ ኢየሱስ ነው። ግን እየጠቀሰ ያለፉት መጽሐፍ ተመልከት በደምብ ምን አለ? በእኔ የሚያምን አለ። እኔ ያለው ኢየሱስ ነው አይደለ? ተናጋሪ ኢየሱስ ነው። መጽሐፍ እንዳለ አለ እገሌ እንዳለ አህመድ እንዳለ እንደሚባለው እሱ ማለት መጽሐፍ እንዳለ እኔ እንዳልኩ አይደለም። ማን እንዳለ ነው ያለው? ማን እንዳለ ነው ያለው? መጽሐፍ እንዳለ ወገናችን ባዩ ማን ነው? መጽሐፍ እንዳለ የትኛው መጽሐፍ ነው የሚለው? የትኛው መጽሐፍ ነው? አንተ እሺ የትኛው መጽሐፍ ነው? በቃ ማሻአላ። አሁን እሱ መጽሐፍ ተቀሰለ። ሙግታችንም ይሄ ነው። እኛ ሙግታችን መሰለ ኢየሱስ ከራሱ እየተናገረ ነው ያለው። ሊቃውንቶችህም እንዳመኑት በካምብሪጅ ኮሜንተሪ እንዳመኑት ሊቃውንቶችህም ኢየሱስ የሌለ ነገር ነው አርጎ እያወራለ መጽሐፍ ቅዱስ የሌለውን ነገር። ስለዚህ ወገናችን የትኛው መጽሐፍ ነው እንደዚህ መጥቀስልህ? የትኛው መጽሐፍ ነው ይሄን የሚናገረው? ያው እኔ እኮ ጠቀስኩልህ ማስረጃ ስጠወቀው ወንድሜ። የትኛው መጽሐፉ ስሙ ንገረኝ። ራሱ ዮሐንስ ምዕራፍ 6 ቁጥር 35 ላይ የተናገረው ዮሐንስ በኢየሱስ ጊዜ አልነበረም። ዮሐንስ ኢየሱስ ከመቶ ከዘጠና የተጻፈው። ቆይ እኔ እኮ ቅድም እኮ አመጣሁልህ እኮ ይሄ ቃል የተጻፈው ምን ላይ ነው? አመጣሁልህ ሳይሆን ብራዘር፣ ቆይ አመጣሁልህ ሳይሆን የዮሐንስ ወንጌል የተጻፈው ኢየሱስ ካደረገ ወይም በ90 አይደል የተጻፈው? 90 አይደል በጣም ርቆ ነው ከኢየሱስ በኋላ ከኢየሱስ እርግጥ ከዚህ በኋላ የመጣ መጽሐፍ። ስለዚህ የአንድ ምዕራፍ ልዩነት ነው። የአንድ ምዕራፍ ልዩነት አዳምጥ። የዮሐንስ መጽሐፍ በኢየሱስ ጊዜ አልነበረም። ራሱ ኢየሱስ ሊጠቅሰው ይቅርና በኢየሱስ ጊዜ አልነበረም። ምሳሌ በእኛ ጊዜ የሌለ መጽሐፍ አለ። ወደፊት ልጠቅስ ይችላል አልችልም። የወደፊት መጽሐፍ የወደፊትን ላቅ አልችልም። እኔ ኢየሱስ እየጠቀሰ ያለው ጥንት የነበሩትን መጽሐፍ አንተ ደግሞ አስቀድሞ ያለው ያካል አያስኬድም። ኢየሱስ ክርስቶስ ቀድሞ ያለውን ያውቃል፣ የወደፊቱን ያውቃል። አንድ ጠይቀና የዮሐንስ ወንጌል ቆይ አንዴ እሱ አያውቅም፣ እሱም አያውቅም፣ እውቀት የለውም፣ እናውቃለን። ጥያቄ አዳምጠኝ። የዮሐንስ ወንጌል በኢየሱስ ጊዜ ነበር?